የወንድሜ ልጅ ክርስትና ነው። ዳንዬ ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ለየት ያለ ፕሮግራም አለኝ። የወንድሜ ልጅ ክርስትና ነው። ወደዛ እየሄድኩ ነው። ተከተሉኝ። የዛሬ አለባበሴ ይሄን ይመስላል። ቀይ ከለር በጣም ነው በነገራችን ላይ የምወደው። ለዛ ነው ቀይ የለበስኩት። ይሄን ይመስላል። በዚሁ አጋጣሚ ደግሞ ለዳኒና እንዲሁም ደግሞ ለባለቤቱ እንኳን ለዚች ለተባረከሽ ቀን እንኳን አደረሳችሁ ማለት ፈልጋለሁ። ፕሮግራሙ አሁን ሊጀመር ነው። አብራችሁን ቆዩ። ይሄ ለየት ያለ ቦታ ነው። ደስ የሚል ቦታ ነው እና ሁላችንም አሰባስበን እግዚአብሔር ያው ክብሩን እሱ ይውሰድ። እናመሰግነዋለን። አሁን ወደ አባታችን እንሄዳለን። ስላሴ የረፉበት ገበበት እንዳረፉበት መድኃኒዓለም የረፉበት እመቤታችን ድንግል ማርያም በረድኤታ አትለየን። አሁን በሰማያት የተቀደሰ ስምህ ይትቀደስ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ለነ አበሳነ ወጌታየነ ኢታብአነ ውስተ መንሱት አላደነነ ወባልሐነ ኩሉ ክብሪት መንግሥት ኃይለ ወግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወልዴተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረተ ወፍቅር ወልድኪ ኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ናኩቶ ለገባሬ ሰናት ለሌን እግዚአብሔር መሐሪ አቡነ ዝኖ አምላክ መድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረዳና ቀበና ቅረበና ተወከፈና ተማይጸነና ጽሐን ዋልጻን መስከዛሳን ሳሎን ከቀበነ በዛፊነት ወበኩሎ ሰላም እግዚአብሔር አምላክና እግዚአብሔር እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ናኩቶ ከላይ ለኩል ጻተደና ወረዳና ቀበና ቅረበና ወተወከፈና ተማይጸነና ጽሐን ዋልጻን መስከዛሳን ሳሎን ከቀበነ በዛፊነት ወበኩሎ ሰላም ምስለ ፈሪወተ ካኩሎ ግናቶ ብሎ መከራውን ትንሣኤ ጸርዞ ወዘኛል አረ እግዚኦ እምኔ ወምና ኩሉ ዝከ ወዝቱ መካን ብሩ ቅዱስ ዘዚአከ አዝለና ከመንት ወዲ ማይለ ጸላይ ኢታብአነ እግዚኦ ተመንሶት አላድነነ ወባልሐነ ኩሉ ኩይ በጸጋን ዘለፍ በሰዘለ ወልድ ወልድ ነው አምላክ መድኃኒነ ኢየሱስ ክርስቶስ ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሃሌሉያ። በዘን ጊዜ ከራሳተ ትእዛዛቱ ለዚህ ነው አምላክ መድኃኒነ ኢየሱስ ክርስቶስ ዛሎነ በዘመነ ቅዱስ ማርቆስ ወንጌላዊ ቡሩክ ያጻና እስከ ዘመነ ሉቃስ ዜናዊ በአምሳኒት በአምስቱን የተስራሚት አስሩ ወሰሙኑ ዓመተ ምህረት ሰረቀ ለነ ወርሃ ሚያዝያ ቡሩክ ያጻና እስከ ወርሃ ግንቦት በሰላም እግዚአብሔር አሜን። እስራ ወሰው ሰርቀ ሌሊት አስሩ አሚሩ ሰርቀ መዓልት አሚሩ ሰርቀ ዕለት ዮም ኮነ በዛቲ ዕለት ሰንበተ ክርስቲያን በእንተ ስመ አብ በእንተ ስመ ወልድ በእንተ ስመ መንፈስ ቅዱስ በእንተ ስመ አብ በእንተ ስመ ወልድ በእንተ ስመ መንፈስ ቅዱስ በእንተ ስመ አብ በእንተ ስመ ወልድ በእንተ ስመ መንፈስ ቅዱስ በእንተ ስመ ሚካኤል ወገብርኤል አፍኒን ወራጉኤል ወሳቁኤል ዝጸሎት ወዘማይቶት በእንተ አርባዕቱ ጸዋርያነ በእንተ ሥራው አርባዕቱ ካህናተ ሰማያት በእንተ ላዶን ዝጸሎት በእንተ ጻራ አዳሙ ሔዋን ቀደምና ገጠምና ፍጥረት ዝጸሎት ወጸሎት ይረክበእንተ አርባዕቱ ካህናተ ሰማይ ዝጸሎት ወዘበእንተ ጻራ ነቢያት ወሐዋርያት ሰማዕታት ወጻድቃን ዝጸሎት በእንተ ሰማዕታት በእንተ ቅዱስ ጊዮርጊስ ወቅዱስ መርቆሬዎስ ወቅዱስ እስጢፋኖስ ወቅዱስ ገላውዴዎስ ወቅዱስ ወኩሎሙ ሰማዕታት ዝጸሎት ወዘማይቶት በእንተ ሰበቃት ተስካረ ጻድቃን አቡነ ገብረ መንፈስ ቅዱስ ወአቡነ ተክለ ሃይማኖት ወአቡነ ዘርአብሩክ ወአቡነ እንድርያስ ወአቡነ አራድግል ወኩሎሙ ሰማዕታት ዝጸሎት ወዘማይቶት በእንተ ተስካረ ሐና ወኢያቄም ዘወለድክሙ በእንተ ተስካረ እግዝእትነ ማርያም ድንግል ወላዲተ አምላክ ጽንሰታ ልደታ ሠረታ ዛታ በእንተ ተስካሮ ለዚህ ነው አምላክ መድኃኒነ ኢየሱስ ክርስቶስ ጽንሰቱ ልደቱ ግዝረቱ ጾሙ ሕማሙ ስቅለቱ ትንሣኤ ዕርገቱ አመዳዱ ምጽአቱ ለኮነ ላሎም ወለ ግብረ ተስካሮ ዘበጽድቅ ተወክረት ታናሮን መስዋዕተ አቤልን ከይነ መልከ ጼዴቅን የተቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛንም ጸሎታችን ልመናችን አስተበቆታችን ይቀበልልን ያሳረግልን። ሕፃኒቱን ያሳድግልን እነሱን ያቆይልን። የገባንበት ቤት ሥላሴ ይባርክልን። ድንግል ማርያም በረድኤታ አትለይብን። ለታመሙት ምሕረት ያወርድልን። የሞቱትን ነፍሳቸውን ይማርልን። የታሰሩትን ያስፈታልን። በምርኮ ያሉትን ይመልስልን። አትርሱን አስቡን ያሉት ሁሉ ይስብልን። የጠበቀልን ፈጣሪያችን
የሰላም የፍቅር የአንድነት የበረከት ቤት ያደርግልን። አባታችን ወይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና የጌታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ማርያም ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ይፍታ ወይድቅ ወያንጽሕ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳሌ ያበሳጽ ወአቦሙ ሥልጣነ ለሐዋርያት ወዘይመረ መንፈስ ቅዱስ በሥጋው በደሙ ንጹሕ ይስረይ ለክሙ ኃጢአተክሙ እምንእስሙ እስከ ጊዜ አበየ ካህናት ወዲያቆናት አበርቱ ካህናተ እግዚአብሔር በበስምከ በበስሙ ኩሉ ፍቱሐነ ወንጹሐነ ይረሴን ረሴክሙ ድለዋን ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ለዛ ለፈስሬት ወለዘ ይመጽቅበት በእንትና ማርያም ማረን። በአእምሮ በየአእምሮ በእውቀት ባለ እውቀት የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያድልን። እግዚአብሔር ይባርክልን። እግዚአብሔር ይባርክልን። ሥላሴ ይባርክልን። እናታችን ያቆይልን። የሁሉ እናት ናቸውና እድሜያቸውን ዘመን ያድርግልን። ሀሳባችሁ ሁሉ ያሳካላችሁ። ሥላሴ ይባርክልን። ዳንዬ የኔ አባት ምክረ
እናንተን አይደለም የምቀርጸው። እሺ እንግዶቻችን መብራት በጣም ስላስተጓጎለን ነው እንጂ ያው መብራት መጥቶ አይታችሁታል። ይሄንን የመሰለ አዳራሽ ነው። ስለመጣችሁልን ስላከበራችሁን እግዚአብሔር ያክብረን። እዚህ ቤት ያደረኩበት ትልቅ ምክንያት አለ። ይሄ ትኩረት ለሴቶችና ለሕፃናት ማህበር ነው። እናቶችንና ልጆችን አለን የምንልበት ቦታ ነው። እዚህ መጣችሁ ለልጆቻችሁ በርዝዴይ ክርስትና እንደዚህ ስታከብሩ እናትንም ልጅንም እየረዳችሁ ነው። ይሄንን ሜንሽን ማድረግ ፈልጋለሁ። እኔን ብላችሁ ባለቤቴን ብላችሁ የመጣችሁት በጠቅላላ እና በአንድ ድንጋይ ሁለት ወፍ ነው። እግዚአብሔር የሚወደውን ነገር ነው ያደረግነውና ዛሬ ብዙ ሰው ገብተን መጎብኘት አለብን እየተባለ ነበር። ግን አንድ ሁለት ሰው በጣም የታመመብን ልጆች ስላሉ ብዙ የሰው ትንፋሽ ስለማይፈለግ በፕሮግራም በፕላን ከሚቀጥለው ሳምንት በኋላ ከሲስተር ጋር መተን እሺ ትጎበኛላችሁ። ይሄንን የመሰለ ቦታ በሴትነት ሳይበግራት ብቻዋን ሆና እዚህ ያደረሰችው ከፈጣሪ በታች ሲስተር አሳየች ትባላለች። እባካችሁ አንዴ ለሲስተርዬ ሲስተር ለብዙ እናቶች እንባ ያበሰች ልጆች ሳይፈለጉ ሲቀር ስሜቱን ይገባቸዋል። ልጅ ተወልዶ ሳይፈለግ ይጣል ሲባል የኔ አይደለም ብሎ ባል ትቶ ሲሄድ እናቶች ብቻቸውን ሲያሳድጉ ጤነኛ አይደለም። ወደ 5 አይነት ብዙ ነገሮች አሉ እና እሺ እኛ እግዚአብሔር ብሎልን ጤነኛ ልጆች የተሰጠን ሰዎች እነዚህ ልጆች ካላየን ካልጎበኘን ለነዚህ እኛ ደግሞ የሆነ ነገር ካላደረግን በእውነት እግዚአብሔርም ትንሽ አይደል። ስለዚህ ይሄንን ቦታ ሌላ ጊዜ መጣችሁ እንድትጎበኙልኝና ቃል እንድትገቡልኝ ይፈልጋለሁ። በእናቶች በልጆች ስም ነው የምናገረው። አንዴ ሲስተርዬን እዚህ ጋር ትምጣልኝ። ጓደኛዬም እናቴም ለበላይ ነች። አመሰግናለሁ። እንደምን ዋላችሁ። ስለ መብራት መጥፋት መሄድ ይቅርታ እንጠይቃለን። ከኛ ቁጥጥር ውጭ ስለሆነ ነው። ዛሬ በሆነው ነገር ለዳኒ በሆነለት ነገር በጣም ደስ ይለኛል። እኔ ቆሜ ድርሃለሁ ብዬ እለው ነበር በፊትና አንተ አታገባም እንዴ? እኔ ቆሜ ምድር እለው ነበር። እግዚአብሔር በትንሹም ቢሆን ያ ቃል እንዲጠብቅ ስለረዳኝ በመጀመሪያ እግዚአብሔር አምላኬን አመሰግናለሁ። እሱንም ለዚህ ስላደረሰው ከመጋባትም አልፎ ደግሞ ልጅ ስለሰጠው እንደገና ለክርስትና ስላበቃው በበለጠ ዕድሜ ጤና ይስጣችሁ፣ አይደላችሁ አህል ያድርጋችሁ። ልጆች ወልዳችሁ ደግሞ የምታስመርቁ የምትድሩ የልጅ ልጅ የምታዩ ያድርጋችሁ። እግዚአብሔር ከእናንተ ጋር ይሁን፣ ለክፉ ሁሉ ይጠብቃችሁ። ይሄ በጎ ሀሳብ ነው። ይህንን የመሰለ ሀሳብ እግዚአብሔር ካረዳን አንወስንም አይደለ? እዚህ ጋር ለማክበር አንወስንም እና ብዙ ሰው ደግሞ እንደዚህ አይነት ማዕከል እንዳለ አያውቅም። ጥሩ ነው ብዬ አስባለሁ። ብዙ ሰዎች ከሚሰጡኝ አስተያየት አንጻር ሁላችሁንም የዳኒንና የባለቤቱን የልጃቸውን ክርስትና በአክብሮት ተጠርታችሁ ስለመጣችሁ ስለታደማችሁ እጅግ አድርጌ አመሰግናለሁ። ትንሽ ነገር ማለት የምፈልገው ያው እንደሚታወቀው ትኩረት ለሴቶችና ለሕፃናት ማህበር ተደራራቢ የጤና ችግር ያለባቸው ሕፃናት ነው የሚሰራው። ይህንን ስራ ስንሰራ ዳኒ የኛ አምባሳደር ነው ለረጅም ጊዜ። አቤላ ምታለች ነበር ከአቤላ ጋር አንድ ላይ ቤት ያለች አቦነሽ አድነው እዚህ ያልመጡ ሌሎች አሉ። የኛ አምባሳደሮች ናቸው እና በጣም የከፋ ችግር ውስጥ በነበርን ጊዜ ከኛ ጋራ ዝቅ ብለው በየቦታው በር እያንኳኩ የነበረብንን ችግር ለመፍታት ብዙ ጥረት ያደረጉ ከነበሩ አምባሳደሮች መሀል ቀደምቱ ዳኒ ነበርና
ለዚህም እጅግ አድርጌ አመሰግነዋለሁ። ለእሱም እንደዚሁ አንድ ያ ሁሉ አልፎ እግዚአብሔር ይህንን ቦታ ሰጥቶ እንደዚህ በሚያምር ሁኔታ እንድንሰራ ረድቶናል። እንደ ዳኒና ሌሎች ብዙ የሰዎች ርብርቦች ተደርጎበት እዚህ ተደርሷል። በዚህ አጋጣሚ ሁሉንም በጣም አመሰግናለሁ። በተለይ አለንና ፊል ሙሉ ለሙሉ የዚህን ቤት ግቢ መዋብ መስራት፣ እኛም ስራችን እንዲቀጥል እግዚአብሔር አስነስቷቸው ስላገዙን እነሱን ሳላመሰግን እግዚአብሔርን ሳላመሰግን አላልፍም። ስለዚህ ይሄ ቤት የእግዚአብሔር ቤት ብለነዋል፣ ጋድስ ሃውስ ብለነዋል። ያልንበት ምክንያት በፊት በሰው ቤት ተከራይተን ስንኖር የእኛ ልጆች አይፈለጉም እና ትንሽ ሻል ያለ ሰፈር ስለነበረ እዚህ መኖር የለባቸውም። ከተማ ቆርቆሮ ቤት ሰርተሽ እዛ ኑሪ ተብዬ ብታምኑ ባታምኑ በሳምንት ለሶስት ቀን ቤት ላይ ሞት ሄድ ነበር። ስት ብሎኝ ሳለቅስ እግዚአብሔር እንባዬ አይቶ የእነኝን ልጆች የእነኝን እናት እንባ አይቶ ነው እነኝን ሰዎች አመጣው እዚህ ጋር የደረስነው እና እኛ ደግሞ በዚህ ስታንዳርድ ስንሰራው እንደዚህ የተጣሉ በተለይ በሽተኛ ከሆኑ እንደ መርገም ነው አይደል የሚቆጠረው። ቅድም ዳኒ እንዳለው አንድ ልጅ ተወልዶ ፊልም እናያለን አይደል፣ ድራማ እናያለን። በዚህ ዙሪያ ብዙ ተሰምቷል። አትፈለጉም ብትባሉ እናንተ ምን ይሰማችኋል? በእንክብካቤ በፍቅር ባናደግ እዚህ ጋር እንደርስም አይደል። እነዚህ ልጆች ደግሞ እንደ መርገም ተቆጥረው የተጣሉ ናቸው። ፖሊስ አስቦ ያመጣቸው በተለያየ ምክንያት መንግስት አስቦ የሚያይሰጡ ልጆች ናቸው እና በዚህ ስታንዳርድ በዚህ ልክ ያስፈልጋቸዋል ይገባቸዋል ብለን ነው በዚህ ልክ የሰራነው። ማጋነን አይሆንብኝና ኢትዮጵያ ውስጥ ካሉ የስፔሻል ኒድስ ሴንተር እንደዚህ አይነት ሴንተር የመጀመሪያው ነው ማለት እችላለሁ እና ይህንን እንድንሰራ እግዚአብሔር ረድቶናል። ስለዚህ እነኚህ እናቶች እነኚህ ልጆች ይዘው አይሰሩ፣ ባሎቻቸው ጥለዋቸው ይሄዳሉ፣ ምንም ገቢ የላቸውም። በጣም በብዙ ችግር ነበር እና 164 ተደራራቢ የጤና ችግር ያለባቸው ልጆች እና 164 ተደራራቢ የጤና ችግር ያለባቸው ልጆች እናቶች በስራችን አሉ። ወደ 344 ሰዎች ነው። በማዕከላችን ደግሞ ምንም ቤተሰብ የላቸው 16 ልጆች አሉ። ሁላችሁም ብትጎበኙ ዛሬ ደስ ይለን ነበር። ባህሩ በጣም አሞታል። ብዙ በሰው መታየት አይፈልግም። ኦክሲጅን ዲፔንደንት ሆኗል። ጥቁር አንበሳም ይሞታል ብለው ስላሰቡ እዛው ረድቶ ኦፕራሲዮን አድርጎ ምግብ እንዲመገብ ማድረግ ይቻል ነበር፣ ግን ስለፈሩ በቀደም እንዲወጣ አደረጉ። እኛ ከፍተኛ ጥንቃቄ እያደረግንበት ስለሆነ ነው። ግን ሌላ ጊዜ መጥታችሁ መጎብኘት ትችላላችሁ። በዚያው አጋጣሚ ጸልዩለት። ክሪቲካል የሆነ ነገር ላይ ነው ያለው። እንደዛ አይነት ልጆች ማዕከላችን አሉ ማለት ነው። ስለዚህ እነኚህ 164 እናቶች ስራ ለማስያዝ ነው የምንፈልገው። ሁሌ ከኛ እየተረዱ እንዲቀመጡ አንፈልግም። እዚህ ግድግዳው ላይ ያያቸዋቸው ጌጦች በሙሉ እነሱ ያመረቷቸው ናቸው። ስልጠና ሰጥተን ሁሌ ባዛር ይሳተፋሉ። ከዛ ውስጥ 54 ለሚሆኑ እናቶች ምን ልበላችሁ ብርሃን ወጥቶላቸዋል። ከ8 እስከ 15 በወር ያገኛሉ ከዜሮ። እኛ ዴኬር አለን። በቀን 3 ጊዜ እንመክባለን። ልጆቹን ያመጣሉ፣ እኛ እንይዝላቸዋለን። የቃጫ ስራ የመሳሰሉትን ነገሮች ይሰራሉ። ያንን ልጆችንላቸው ገቢ ያገኛሉ። ስለዚህ 54 እናት ብርሃን ወጥቶላታል። ለቀሪዎቹ ደግሞ እንድንሰራ የእነሱን ህይወት መቀየር እንድንችል ክርስትና፣ ሰርግ፣ ልደት ሲሆናችሁ ትላንት ልደት የሚያከብሩ ሰዎች ነበሩ። ዛሬ ክርስትና የሚቀጥለው ሳምንት እንደዚሁ መልስ አለ። ተባበሩ። ወጣ ብላችሁ ደብረ ዘይት ምናምን ከምትሄዱ እስኪ ወደዚህ ነው 1000 ብር 2000 ብር ተጠቅማችሁ ኮንትሪቢዩት ብታደርጉ እዚህ ላይ የተቀጠሩ 20 ምናምን ሴቶች አሉ። ከዛ ውስጥ በጽዳት እቃ በማጠብ እንጀራ በመጋገር ያንንም በማገዝ ማለት ነው። ሁል ጊዜ የማያቋርጥ ገቢ እንዲኖራቸው ትንሽም ጠጠር ብትወረውሩ የእነሱን ህይወት መቀየር ይቻላልና ቤታችሁ አድርጉት። ሌሎችንም እንዲመጡ ጋብዙ። በጸሎታችሁ አስቡን። ብዙ ነገር በጸሎት ይፈታል። በጸሎታችሁ እንድታስቡን ከኛ ጋር እንድትሆኑ አደራ ለማለት እፈልጋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። እንደዚህ አይነት ጀግና ሴቶችን ያብዛልን አይደል? በእውነት እዚህ ደረጃ ስትደርስ ተዝቶባታል። አንድ ሰዓት ፈጅቶባታል። የአይጄ ሰዎች የሉም እንጂ
አንድ ሰዓት አልተጠቀም። ይሄኛው እንደዚህ የታጨው ምርት በጣም ነው የምንታወቀው። ባጎች፣ ትልልቅ ባጎች ለባንክ 1000 2000 እያመረትን ነው የምንሰጠው። ለሸራተን፣ ለአይሪሽ ኤምባሲ ለብዙዎች እየሰጠን ያለ ነው። ኮኔክሽን ካላችሁ ባካችሁ ለእነኚህ ሴቶች ህይወት መቃናት ስትሉ ይሄ እንግዲህ ዳንኤል ቡና ስታበላ ይሰራሉ። ይሄ ደግሞ የቆሸሸ ልብስ ለልጃችን ይሄ የእናቶች ስጦታ ነው። እናቶቹ እዚህ መጥተው ስራ ሰርተው ራሳቸውን ችለው ልጆቻቸው በደንብ ተይዞላቸው እንደዚህ አይነት ቦታ ነው የመጣ ነው እና እግዚአብሔር ፈቅዶ ነው ሁላችሁም በእኛ ምክንያት እኔም በምክንያት መጥቼ ስለቀረው ሲስተር ጋር እግዚአብሔር እኔን ያስቀረ እናንተን የሚያስቀራችሁ የምሬን ነው የምላችሁ። ከዚህ በላይ ደስታ የለም። ከዚህ በላይ ምንም ነገር እንኖራለን፣ እናልፋለን። የሆነ ነገር ሰርተን በተለይ የተጻንትን ሁላችሁም ብትገቡ አልቅሳችሁ ነው የምትወጡት። የምሬን ነው። ዛሬ ስለማይቻል ለራሳችሁ ፕሮሚስ ግቡ። ሌላ ጊዜ ትመጣላችሁ። እኛ እንደ አምባሳደርነታችን አቤል እያለች ሞዴል ቤት እያለች ኮንታክት አድርጉንና እናሳያቸዋለን። ከጎናቸው እንሁን። ሁላችሁንም እናመሰግናለን። እናቶቼ እድሜና ጤና ይስጥልን ብለናል። እንወዳችኋለን። ሌላው ከዚህ ጋር አወራለሁ ብዬ ነው የተሰጡ ልቦች ማዕከል እዛ ጋር የተጀመረ ግራውንድ ክላስ 6 አለ። በቤዝመንቱ 3 ክፍል ብቻ ነው ያለው። ጠቧቸዋል። 146 ሚሊዮን ብር ያስፈልጋል። የኢትዮጵያ ሕዝብ ቁጥሩ ስንት ነው? ማን ነው የሚነግረው? ስንት ሚሊዮን ነን? 130 140 አይደለ? ስለዚህ ከዛ ውስጥ 146 ሚሊዮን ህዝቡ አንድ ሺህ ብር ዶኔት ቢያደርግ ቤቱ ተሰጣል። ስለዚህ አካውንታችንን እየወሰዳችሁ አንድ ሺህ ብር ዶኔት ብታደርጉ ያ ቤት አልቆ በደንብ ጊዜ ኖሯቸው እንዲሰሩ። አሁን 27 ናቸው የሚሰሩት። ሽፍት እያደረገ ነው። 5-6 ሴት በላይ በአንድ መታሰራ እቃው በጣም በዝቷል እያመረቱ እና ይሄ እንዲቀጥል፣ እንደዚህ አይነት ምርቶች እንዲቀጥል፣ የእናቶች ህይወት እንዲቀጥል፣ ልጆቹ በሰላም ተይዘው እንዲኖሩ እያንዳንዱ ኢትዮጵያዊ የሚችለውን ያህል እያገዘ እየገዛ እየደገፈ ይህንን የጀመርነውን ህንፃ እንጨርስ እንድትረዱን አደራላለሁ። እናመሰግናለን ሲስተር። እንግዲህ ጤና ይስጥሽ። አንቺ ስላለሽ ነው እዚህ ደረጃ የደረስነው። እድሜ ጤና ይስጥሽ። በጣም እናመሰግናለን። ሁላችሁንም እናመሰግናለን። ኬክ ልንቆርስ ነው አላችሁ። ስላከበራችሁ መድኃኒዓለም ያክብርልን፣ መብርሃን ታክብርልን። እጅግ በጣም ነው የምንወዳችሁ። እዚህ ድረስ ስለመጣችሁ በእውነት በዚህ አጋጣሚ ሲስተርን አመሰግናለሁ። ሜላት የሚሉባ እህቴ ቴንክ ዩ ሶ ማች። ቲቲዬ በጣም አመሰግናለሁ። ሁላችሁም ወዳቸዋለሁ። ቤተሰቦቼ፣ ባለቤቴን ደግሞ በጣም አፈቅራለሁ። እናመሰግናለን። ቴንክ ዩ ሶ ማች።
ሲስተር አንዴ ላንሳችሁ። ካሜራ እኔ በካሜራ ላይ ወደ እኔ አንዴ ሁላችሁም ወደ እኔ Thank you. አርቲስት ቤሪ እጅግ በጣም የምወደው የማከብረው ወንድሜ ነው። እባክህ ወደዚህ ናልኝ ላመስግንህ። የበላችሁት ኬክ በነገራችን ላይ አንደኛ ነው አይደል? በጣም ለሜላታ እንዴ ሜላት ኤዱፋይ በዚህ በኩል በዚህ በኩል ወደ እኔ እኛ እንነሳ። ልጇን ተቀምጣ ቪዲዮ ብቻ ነው ሜክ ላደርግ አለቀ። እንትን አቀልጭ አለቀ። የምር ነው እንደ ቀጥ ይገባል። ያው ቪዲዮ ነው። ከዛ ምን ልንካለሽ? በቃ ምን ቃሪክ ብቻ ነው ቦስ የምሬን ነው። እንደዚህ ቀን አድርጌ አላነሳሻትም እኮ አይ እንትን አደረግሽ ዝቅ ነገር አደረግሽ። እንደዚህ ነገር እንደዚህ ብታነሻት አሪፍ ነበር። እሺ እኔማ ተነሳሁ እኮ እሺ ላንሳ ላክ አንድ ፎቶ አንስታል መሰለኝ። በካሜራ ነው የመሰለኝ። በካሜራ ይቻላል። ስለለበስ ነው ለአንተ ብለን ነው ልጆችሽ ናቸው ማለት
ትንሽ እንደዛው ወደፊት ወጣ ጊዜውን ዝጋባ አይ